በጣም ግርም የሚልኝ ከውጭ ምናምን እቃ ይዛችሁልን የምትመጡ ሰዎች እቃውን ማናቀው ከሆነ ስለ እቃው ንገሩን። ጉዶን ኩላችሁ እንደኔ ጉድ እንዳትሆኑ ይሄን ቪዲዮ ሼር አድርጉት። አንዷ ዘመዴ ከአሜሪካ ድረስ ጫማ መጣችልኝ። ምን አይነት ይሄንን ወይኔ አስቱዬ ጫማውን ወደድሽው ምናምን አለችኝ። ምን ኤርገንዶ አምጥታ ትላጥብኛለች እንዴ? ለኤርገንዶ እዚህ መንገዱ ሙሉ ኤርገንዶ አይደል እንዴ ብዬ ገበያ ነሽ ጉሊት ነሽ በቃ እድር እቁብ ምናምን ስከፍል ምቹ ስለሆነ ቀለል አድርጌ ምናምን አርጌው እንደዚህ እየሄድኩኝ ነው። ባለፈው ደረሰኙን ውስጥ ወረቀቱና ያለው ዋጋው 16000። ይሄ ጫማ 16000 ይሄ ጫማ 16000 ከሆነ አላረገውም። እኔ ለኤርገንዶ 16000 ብር ክሮክስ ነው። ስሙን አታቆለጳጵሽው ኤርገንዶ ነው። አረ ክሮክስ ነው አለችኝ። ይሁን አክብረሽ እንዳመጣሽልኝ እንደ ሙዚየም በፌ ውስጥ ዳንቴል ጣል አድርጌ አስቀምጠዋለሁ እንጂ 16000 ወጥቶበት ሰው ማያውቀው ኤርገንዶ ያምራል ነው የሚሉኝ። ስለዚህ በፌ ውስጥ ላስቀምጠው ይሻላል ወይ በፌ ውስጥ ባስቀምጠው ምን ትሉኛል? እግሬ ላይ ካያችሁት ይሄንን ጫማ እንትን ኤርገንዶ ያምራል እንዳትሉኝ 16000 ብር ነው የወጣበት።